እንግዲህ ለምናገባው ሰው ማንነት መስፈርት ስናወጣ የምናወጣቸው መስፈርቶች አሉ። መንፈሳዊ መስፈርት አለ፣ ስጋዊ መስፈርት አለ። ሁለቱም እጅግ በጣም አስፈላጊ ናቸው። ምክንያቱም ስጋዊ መስፈርት አያስፈልግም ማለት አይቻልም። ምክንያቱም የምንጋባው በስጋ ነው በነፍስ ነው። ከሞተ በኋላ መቼስ አይጋባም ሰው። ስለዚህ ስጋና ነፍስ ሳይለያዩ ነው። ግን ጉዳዩ የበለጠ ስጋዊ ነው። እኛም መንፈሳዊ ነን እንጂ መንፈስ አይደለም ማለት። ስለዚህ ስጋዊ ሐሳብ፣ ስጋዊ ፍላጎት፣ ስጋዊ ዝንባሌ ሊኖረን ይችላል። ከስጋዊ ዝንባሌው በፊት ግን መጽሐፍ ቅዱስ ላይ በጣም ትልቅ መስፈርት ሆኖ የተቀመጠው መንፈሳዊ መስፈርት ነው፣ እግዚአብሔር የሚፈልገው ማለት ነው። አንደኛ መንፈሳዊ መስፈርት ብላችሁ ያዙ። መንፈሳዊ መስፈርት ትልቁ መስፈርት ሃይማኖት ነው። ሃይማኖት እግዚአብሔርን በማመን ላይ እና በአንድ ሃይማኖት በመሆን ላይ ያለን አንድነት እጅግ በጣም ወሳኝ ነው። መጽሐፍ ቅዱስ በተደጋጋሚ ያስጠነቀቀው በእምነት የማይመስሉንን ሰዎች እንዳናገባ ነው። ለምሳሌ ቅድም የጠቀስኩላችሁ አብርሃም ሎሌውን ወደ ሶሪያ ድረስ የላከው ከአሕዛብ ከሚያገባ ባያገባ ከሌሎች ቢያገባ ይሻላል ብሎ በሃይማኖት የማይመስለውን እንዳያገባ ብሎ ለልጁ ተጠንቅቆ ብዙ ኪሎ ሜትር ርቀት ሄዶ ነው። ባለፈው ሳምንትም የራሔልን ታሪክ አንስተን ነበር። ያዕቆብ ራሔልን ባያት ጊዜ ድንጋይ ገልብጦ ውሃ ያጠጣበት ታሪክ ማለት ነው። ያዕቆብ እዛ ከተማ ድረስ ለመሄድ የተገደደው በምን ምክንያት ነው ብትሉ በሃይማኖት የማትመስለውን ሴት ላለማግባት። ስለዚህ ትልቁ መስፈርት እግዚአብሔር በጣም ደጋግሞ ያስጠነቀቀን በእምነት ምንም የማይመስሉንን ሰዎች እንዳናገባ ነው። ሁለት መጽሐፍ ቅዱሳዊ ጥቅሶችን ይህንን የሚያሳዩ ልንገራችሁ። የምታውቁት ጥቅስ ነው፣ ብዙ ለመጻፍ አትጨነቁ። ሰው ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ የምትመቸውን ረዳት እንፍጠርለት። እስቲ በሉ የምትመቸውን ረዳት እንፍጠርለት። ምን የምትለው? በጣም ጥሩ። ሌላ ጥቅስ ልንገራችሁ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ከማያምኑ ጋር ምን በማይል አካሄድ? እስቲ በሁለቱ ጥቅሶች ላይ ተመሳሳይ ቃል አለ። ምን የሚል ቃል? መመቸት አይደለ? አንደኛው ሰው ብቻውን ይሆን ዘንድ የምትመቸውን ረዳት እንፍጠርለት ይላል። ከማያምኑ ጋር በማይመች አካሄድ ምን አትበሉ? አትጠመዱ። አትጠመዱ ማለት ምን ማለት ነው? መጠመድ ማለት ምን ማለት ነው? መጠመድ የሚለው ቃል ለምንድን ነው የሚውለው? አጠመደ የሚባለው ለምንድን ነው? ለበሬ ነው አይደለ? ስለዚህ ሁለት በሬዎች ምን ይላሉ? በአንድ ቀንበር ምን ይላሉ? ይጠመዳሉ። ጋብቻን መጽሐፍ ቅዱስ መጠመድ ነው የሚለው። ወንድና ሴት ናቸው። የሚጠመዱበት ቀንበር ምንድን ነው? ጋብቻ ነው። እርሻ የተባለው ሩካቤ ነው። ፍሬ ዘር የተባለው ደግሞ ልጅ መውለድ ነው። ገብቷችኋል? አሁን እና እያመሳሰለ ያለው ከማያምኑ ጋር በማይመች አካሄድ ምን አትበሉ? አትጠመዱ ማለት አትጋቡ ማለት ነው። በሃይማኖት ከማይመስሉን ሰዎች ጋር ተግባብተን መኖር፣ በስራ በማህበራዊ ኑሮ በሌላው ነገር ሁሉ አብሮ መሆን አይከለከልም። ቢቻላችሁስ ከሰው ሁሉ ጋር በእናንተ በኩል በሰላም ኑሩ ይላል። ስለዚህ በእኛ ሳይድ እነሱ ሰላም ያው ትብብር ይፈልግ የለ በእኛ በኩል በሰላም እንድንኖር ታዘናል። ከማያምኑም ጋር በሰላም መኖር ያስፈልጋል። ተቻችሎ ተዋዶ መኖር ያስፈልጋል። ወደ ጋብቻ የሚያመራ ቅርርብ ግን በጣም መጽሐፍ ቅዱስ አስጠነቅቆናል። ከማያምኑ ጋር በማይመች አካሄድ ምን አትበሉ? አትጠመዱ። ይሄ ደግሞ ሌላ ኤክሰፕሽን የለውም። ሃይማኖት በየትኛውም እምነት ያሉ ሰዎች የሚያምኑት ሃይማኖት ስንት መሆኗን ነው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ስለዚህ በአንድ ሃይማኖት፣ በአንዲት ጥምቀት፣ በአንድ ጌታ ስር ያልሆኑ ሰዎች እንዲጋቡ አይፈቀድም። ይሄ ምንም ኤክሰፕሽን የለውም። ይህንን ጉዳይ ከራከሩ ሰዎች ግን አሉ። ከዚህ ቀጥሎ ማነብላችሁን ጥቅስ በመጥቀስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 14 ላይ ቅዱስ ጳውሎስ ስለ ጋብቻ ሲናገር እንዲህ ይላል። ያላመነ ባል በሚስቱ ተቀድሷል። ምን ያላለ ባል? በሚስቱ ተቀድሷል። ያላመነች ሚስት በባሏ ተቀድሳለች፣ አለዚያ ልጆቻችሁ ርኩሳን ናቸው ይልና ከፍ ብሎ ደግሞ ያላመነ ባል ያላት ሚስት ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው። እሱም ደግሞ ያላመነች ሚስት ያለችው ባል ቢኖር ከእርሱ ጋር ልትኖር ከፈቀደች አይተዋት አብረው ይኑሩ ይላል። ይህንን ጥቅስ በመጥቀስ ምን ችግር አለው? ያላመነ ባል ያለችው ሚስቱን አይፍታ ይላል። ያላመነ ሚስት ያለችው ባሏን አትፍታ ይላል። ስለዚህ ምን ችግር አለው? ሌላ እምነት ያለውን ሰው አምጥቼ እንደውም ወደ ሃይማኖት ልቀይረው እችላለሁ ብለው የሚከራከሩ ሰዎች አሉ። ጉድጓዱ ስላለ ሰው ዱላ ስጠው እጅህን አትስጠው ይባላል። ለምን ይመስላችሁ? እጅህን ከሰጠው ከወጣ ይወጣል፣ ካልወጣ ዱላ ከሰጠውስ ከወጣ ይወጣል፣ ካልወጣ ምኑን ይዞ ይቀራል?
ዱላውን ይዞ ይቀራል እና እናመጣቸዋለን ብለው ሄደው በዛው የቀሩ ሰዎች አሉ። ዱላ መስጠት ሲገባቸው ምን ሰጥተው ማለት ነው? እጃቸውን ሰጥተው። በሃይማኖት ከማይመስሉን ሰዎች ጋር ጮኝነት ተጀምሮ መልሰዋለሁ መልሳታለሁ ተብሎ በዛው የቀሩ ሰዎች አሉ። ራሳቸውም የተለወጡ ሰዎች አሉ ወደ ሌላ እምነት። በቤተክርስቲያን ትምህርት ይሄ ጥቅስ ታዲያ እንዴት ይታያል? ያላመነ ባል ያለችው ያላመነ ሚስት ያላት የሚለው እንዴት ይታያል ስትሉ መጽሐፉ ያላመነ ጮኛ ያለችው አይደለም የሚለው። ያላመነ ምን ያለው ባል ያለው ሚስት አለው። ስለዚህ የታሪክ የሚያሳየው ኦሬዲ ስለተጋቡ ሰዎች ነው። ምን ማለት ነው? ክርስትና እንግዲህ ቅዱስ ጳውሎስ ይህን ሲያስተምር ቆሮንቶስ ላሉ ምዕመናን ነው፣ ግሪኩስ ማለት ነው። ክርስትናን ገና መቀበላቸው ነው። አዲስ ክርስትናን የተማረ ሰው ባል ብቻ ሊያምን ይችላል በክርስቶስ፣ ሚስቲቱ ግን ላታምን ትችላለች። ወይ ሚስት ታምን ባሏ ላያምን ይችላል። ስለዚህ እነዚህ ሰዎች ቀድሞ ሚስት ወይ ባል ካመነች አትተው፣ ክርስትናን ልቀበል ነው ብላ ባሏን አትፍታ፣ ሚስቱን አይፍታ አለ። ምክንያቱም ኦሬዲ እነዚህ ሰዎች ምን ስላሉ ስለተጋቡ አብረው ይቀጥሉ አለ። ገና ክርስትና እየተስፋፋ ያለበት ለምንድን ነው? ቢፋቱ በጣም ችግር ያመጣል። አንደኛ እነዚህ ሰዎች ቢፋቱና በዛ ምክንያት በፍቺው ምክንያት ቤተሰቡ ቢፈርስ ልጆቹ እንኳን ተጠርተው ቢጠየቁ እናት አባታችሁን ያፋታው ምንድነው ቢባሉ ምንድነው የሚሉት? ይሄ ክርስትና የሚሉት ነገር ከመጣ በኋላ ነው አባዬና እማዬ የተፋቱት ብለው ልጆቻቸውም ክርስትናን ይጠላሉ። እነዛም ሰዎች ትዳራቸውን ያፈረሰ ሃይማኖት ይሆንባቸዋል። አንድ በሉ። ሁለተኛ መፋታት ያማረው ሰው ደግሞ ክርስቲያን ይሆናል። ማለት በቃ ሃይማኖት አይፈቅድም ብሎ መፋታት ሲፈልግ ባሉ በዚህ ባል በክርስትና እያሳበበ ሚስት በክርስትና እያሳበበች ሊፋቱ ይችላሉ። ስለዚህ አሁን አዲስ ሀገር ቢሆን ገና ክርስትና እየተማረ ያለ ሀገር ቢሆን በክርስትና ምክንያት ተፋቱ አይባልም። አብራችሁ ቀጥሉ፣ ምናልባት በአንቺ ምክንያት ባልሽ ይመለሳል ትላለች። አዲስ ያላገባ ክርስቲያን ግን ይህንን ጥቅስ ጠቅሶ በሃይማኖት የማይመስለውን ሰው ማግባት አይችልም ማለት ነው። ግልጽ ነው አይደለ? ይህንን ያደረጉ በጣም ተጎድተውበታል። በመጽሐፍ ቅዱስ ሰሎሞን፣ ጠቢቡ ሰሎሞን፣ በእርግጥ ሰሎሞን ለትዳር ምሳሌ የሚሆን ሰው አይደለም። ምክንያቱም ወደ 80 ሚስቶች ነው ያሉት ዕቁባቶቹ ማለት ነው። በብሉይ ኪዳን እነ ዳዊት እነ ሰሎሞን ስታዩቸው ከእግዚአብሔር ፈቃድ ውጪ ብዙ አግብተዋል፣ ብዙ ወልደዋል። ይህንን ጠቅሰን ግን እኛ ብዙ ማግባት መውለድ አንችልም። ምክንያቱም እነዚህ ሰዎች እዛው ታሪካቸው ላይ መከራቸውን ያዩት። ለምሳሌ ዳዊት ቤርሳቤህን አንዴ ቤርሳቤህን አንዴ አቤጊያን ከዛ ደግሞ ስማቸው የማይታወቁ ብዙ ቁባቶችን አግብቷል። በዛ ግን ህይወቱ ሙሉ ሲያለቅስ ሲሰቃይ ነው የኖረው። አልተጠቀመበትም፣ ተጎዳበት እንጂ ሲሰቃይ ነው የኖረው። ሰሎሞን ደግሞ ጭራሽ ጣዖት እስከ ማምለክ ደረሰ። ግብፃዊት ሴት የፈርዖን ልጅ አግብቶ ጣዖት አስመለከችው። ጣዖት ሲያመልክ ደግሞ ጥበብ ከሰጠው አምላክ ከእግዚአብሔር ጋር ተጣላ ማለት ነው። ስለዚህ በመጽሐፍ ቅዱስ ከአሕዛብ አግብተው የተጠቀሙ ሰዎች የሉም፣ የተጎዱበት ነው ያለው። ስለዚህ እግዚአብሔር ያለምንም ኤክሰፕሽን ፈጽሞ የከለከለው በጋብቻ በሃይማኖት ከማይመስሉን ጋር እንዳንተሳሰር ነው። ከዚያ ውጪ ያለው ግን ለኛ ነው። ምግባሩን ከተባለ ጻድቁን መርጠን የሰው ምግባሩን አናውቅም። እኛስ ብንሆን ማንን ራሱ ጻድቁን መምረጥ ወደሚለው ይመጣል። በሃይማኖት ግን በመጽሐፍ ቅዱስ ግን በግልጽ የተቀመጠው በሃይማኖት ምንም አይሉንም የማይመስሉን ነው።